ይህንን ስራ ተይው ብዬ ስንቴ ነው ለመንኳት አስለመንኳት። አለባሬ ደጅ ጠናዋት። እሷ ግን አልሰማለች። ይልቁንስ በከለከልኳት ቁጥር ስራዋን አጥብቃ ያዘችው። እንደ ሙጫ ተጣበቀችበት። ስታስበው ተይ ያልከኝን ነገር ትቼ የምኖረው ኑሮ ተብሎ ይቆጠራል አለችኝ። ገብቶኛል፣ ሱስ ሆኖባታል። ሀገርሽን ለቀሽ ተሰደጂ ያልከኝ ይመስለኛል። እባክህን ስለዚህ ጉዳይ አታንሳብኝ ብላኛለች። ጉዳዩ በደም ስሯ ተዋህዷል። እኔ በዚህ ልክ ወድጄ የማውቀው የእግር ኳስ ጨዋታን ነው። የአርሰናል ደጋፊ ነኝ። አርሰናል ጨዋታ ካለው በእናቱ ቀብር መገኘት አስፈላጊ መሆኑን ይረሳል ተብዬ የምታማ ሰው ነኝ ነበርኩ ልበል እንጂ። መክሊትን ካፈቀርኩ ኋላ ወሬ ሁሉ ስፔን ላሊጋ፣ ሻምፒየንስ ሊግ ምናምን ቢሆንባት ደስታና ሐዘኔ በክለቡ ውጤት ላይ ቢመሰረትባት ከሁለታችን አንዳችንን ምረጥ ብላ አስወሰነችኝ። ማንን ልምረጥ ብዬ ራሴን አልጠይቅ ነገር መክሊትን መረጥኩ። ለአርሰናል ያለኝን ፍቅር ጨቆንኩት። ለፍቅር ብዬ መራራ ጽዋውን ተጎነጨሁት። ተደብቄ ነው አርሰናል ውድድር ሲኖረው ጨዋታውን የምከታተለው። ደግሞም ስለ እግር ኳስ በሷ ፊት ማውራት አቆምኩ። የምወደው ክለብ አሸነፈም ተሸነፈ ሐዘንና ደስታዬን በሷ ፊት ተገላጭ ላለማድረግ ሰበብ ፈልግለት ጀመር። መክሊት ግን ሱሷን መደበቅ አትችልም። እኔ ሱስ ነው እላለሁ። ያደረብሽ የሱስ መንፈስ ነው ስላትም ትናደድብኛለች። አንዴ ብላኝ የማታውቀውን ተናዳ በድን ነገርና ድንጋይ ራስ አለችኝ። ማንም እንዲህ ብሎኝ አያውቅም። የገለጸችኝ አይነት ሰውም አይደለሁም። ሰብአዊነት ያጠቃሃል፣ ከዳው ጋር መላቀስ ታበዛለህ ስባል ያደግኩ ሰው ደካማ ጎኗን ብናገር በድን ነገር ነው ብላ ዘለፈችኝ። ከዘለፋው ይልቅ አይኗ ውስጥ ተሰብቆብኝ ያየው ጦር አናደደኝ በእኔ ላይ። አሁን በማከናወን ላይ ያለችውን ሥራ ከመጀመሪያው በፊት አብረዋት የጉልበት ሥራ ይሰሩ የነበሩ እኔ ለቀን ሰራተኝነት የቀጠርኳቸው ጓደኞቿን እባካቸው አናግሩልኝ ብዬ ላኳቸው። አግኝቷት ሲመለሱ ከሷ ጋር የደረሱበትን ውሳኔ ለማወቅ ብዬ ጠየቅኳቸው። እነሱ ግን በሽታዋን አጋብታባቸው ነው መሰል በቃ ተዋት፣ ደስ እንዳላትሆን አሉኝ። ነደደኝ፣ በሸኩ። እያንዳንዷ የተባባሉትን ነገር በዝርዝር እንዲነግሩኝ ተወጥኳቸው። ሱሷን ትተውልኝ ብዬ ሽምግልና በላኳቸው። ጭራሽ እኔን እንደበዳይ ቆጥረው በአይናቸው ከሰሱኝ። ደግሞ እኮ ያሸቻቸው ምንም ነገር አለመኖሩ። እሺ እኔስ ምን ልሁን? እሷ ሱስ ውስጥ የተዘፈቀች እንደሆነ እኔ እሷን ሳባብል ልውል ነው? ቤቴን በየቀኑ ትኩስ ለቅሶ ቤት አስመሰለች እኮ። መቼ ነው የራሳችንን ኑሮ መኖር የምንጀምረው አልኳቸው። ጭራሽ አንተ ነህ ጥፋተኛው አለችኝ አንዷ ጓደኛዋ። ሌላዋ ደግሞ እሱ ምን አጠፋ በማለቷ ሴቶቹ እኔን ችላ ብለው እፊቴ ተከራከሩ። እና እሷ ናት አጥፊ? አይ እሱም አይደሉም። በቃ ያለው አማራጭ አንድ ብቻ ነው፣ መቻል ይቻላት። ሙግታቸው ውስጥ ሰርጌ ገባው። እሷ ለአርሰናል ያለኝን ፍቅር መቼ ቻለችው? ለሷ ብዬ ማታ ማታ ጨዋታ ባይኔ እየሄደ ውጤት በተስፋ የምጠባበቀው እሷን አስደስት ብዬ አይደለም? ምን አለ ለኔ ብላ እሷም ከሱሳ ብትወጣልኝ? ተማጸንኳቸው። ምን አለበት የምን ግግም ማለት ነው? ጓደኞቿ አርሏዊ እንደሆኑ ተሰምቶኛል። አንተ ነህ ጥፋተኛው ያለችኝ ሴት ለዚህ እኮ ነው አንተ ነህ ጥፋተኛ ያልኩ አለችኝ። አሁንም ከፊተኛዋ በተሻለ እርግጠኝነት ስሜት። እንዴት አልኳት። በፊት እንዲህ አይነት ሴት እንደነበረች አታውቅም? አላውቅም። እሺ ለምንድን ነው ደስ ያለሽን ስሪበት ብለ ገንዘብ የሰጣት? ገንዘብ ብቻ አይደለም፣ ይህንን ብትሰሪ ያዋጣሻል ብለ ተሯርጠ ይህንን ስራ ያስጀመርካት። አሁን ግን እኮ ደግሞም ስራው መዋያ ብቻ ሳይሆን የምትደጎሙበት ሆኗል አይደል? ባሎቻችን እኮ ከመክሊት ተማሩ ነው የሚሉን። እኛ ወተን ብንገባ ለሽቶ ነው፣ ለልብስ ነው፣ ለሜካፕ ነው። እሷ ግን እቁብ ገብታ እጣው ሲደርሳት ቤቱን ቀለም ማስቀባት ነው፣ አስቤዛ መግዛት ነው። አነጋገሯ ደግሞ አፋለኝ ብለ ታወራለህ እንደማለት ነው። እርግጥ ከተናገረችው እውነት ያልሆነ ምንም የለም። መክሊት ኩራቴ ናት፣ አድሳኛለች። ከተዝረክራኪነት ነፃ የወጣሁት እሷ ወደ ህይወቴ ከገባች ኋላ ነው።
እቺ ጓደኛዋ ካልቻቸው ነገሮች ይልቅ ያልጠቀሰቻቸው ብዙዎች ናቸው። እኔው ነኝ ምርጥ ሚስትነቷን በኩራት በየሰፈሩ ያን ሁሉ ስነዛላት የቆየሁት። እኔ መች ካድኩ? በዚህ በኩል የሚመጣ ገንዘብ በአፍንጫ ይወጣ እያልኩ ነው እንጂ አልኩ። ስራ ትተሽ እጅሽን አጣጥፈሽ ተቀመጭ አልኩ። ስራ ትስራ፣ ብር ልጨምርልሽ፣ ከዚህ ሱስ ከሆነብሽ ሙያ ውጪና ሌላ ስራ ስሪ ነው ያልኳት። ለምን አትተው? ወጣ በገባሽ ቁጥር እየየ ነው። ምንድነው የሚሻለው ነው? እንቅልፍ የላት፣ እረፍት የላት፣ መረጋጋት የላት። ስራ የሷን ማባበል፣ እንደ ልጅ ሹሩሩ እያልኩ እንቅልፍ ማስተኛት ሆነ። ይገባናል በሚል ሁኔታ ሁለቱ ጓደኞቿ ጭንቅላታቸውን ነቀነቁ። ይገባናል ይበሉኝ እንጂ የገባቸው አይመስለኝም። ይህ ከሆነ ደግሞ ወይ እነሱ የመረዳት አቅማቸው ደካማ ነው፣ ወይ እኔ የማስረዳት ችሎታ የወረደ ነው። ለማንኛውም አመሰግናለሁ ብዬ ተለየዋቸው። ሁኔታቸውን ሳይ ቀኑ ሙሉ ሲሰሩት እንደሚውሉት አሸዋ በባሬላ ተሸክመው ወደ ማብኪያ ቦታ እንደማድረስ ነገሩን እንደፉዬ ገላ አቅለውታል። በቁም ነገር ካፌ ቀጠሬ ቁጭ አድርጌ እናንተን ተሰማችኋለች ብዬ መክሊት ጋር ስልካቸው ከንፈር መጠው ሐዘኔታቸውን እንዳላሳዩኝ እንዲማ መሆን የለባትም በቃ በእኛ ላይ ጣለው እንዳላሉኝ ደርሶ ሲመለሱ ግን ወገንተኝነታቸው ለሷ ሆነ። ቢያንስ አለቃቸው ነኝና መልካም ውለታ እንዋለለት ብለው ከወረደብኝ ጊዜያዊ ይሁን ዘለቄታዊ ካላወቅኩት ማት የሚገላግሉኝ መስሎኝ ነበር። እነዚህን ለሽምግልና መላኬ በሁለታችን መካከል ያለውን ገመና በየቤቱ እንደ አድባር ቆሎ እንዲበተን ከማድረግ በቀር አንዳችም የፈየደው ነገር የለም። ፎርማን ነኝ። አንዳንዴ መለስተኛ ኮንትራክተር ቦታ እሸፍናለሁ። ፎርማን ሆኜ ኃላፊነት ወስጄ በመቆጣጠረው ህንጻ ላይ ስራ ፍለጋ የመጣች ቀን ነው መክሊትን አይቼ ወደኩላት። ቀና ብዬ ጣሪያው በምንፈልገው መንገድ መሰራቱን አስተውዬ ፈገግታዬን እየረጨሁት ሳለ ድንገት ጎሮሮ የማጥራት ድምፅ ሰማሁ። ዞር ስል አንዲት ሴት ናት። ሴቲቱን ሳይ ልቤ ተንሸራተተብኝ። ልቤ እግሬ ስር የወደቀ መሰለኝ። ተንሸራቶ የወደቀ ልቤን ለማየት አይኖቼን እግሬ ስር ብልክ ለካስ እኔም በቅጡ የለውም። ተበታትኛለሁ፣ ተወላግጃለሁ፣ ተዝረክርኬያለሁ። ለጥቂት ደቂቃዎች ይሁን ሰከንዶች ልብ አላልኩም። ዝም አልኳት። ምን ልርዳሽ? ስራ? ይጉልበት? ባውንታ ጭንቅላቷን ነቀነቀች። ኩሩ ብትሆንና ለራሷ ዋጋ የምትሰጥ ብትሆን ነው እንጂ ከወረዳችን ወጣ ብትል ወንዶች የሚመኙት አይነት ሴት መሰለችኝ። ያደረብኝን የመናወስ ስሜት ያወቀች አይመስለኝም። ስራ አለ፣ ነገ ነኝ። ትንሽ ፍርስራሽ የብሎኬት ሽርፍራፊዎችን ተራምዳ እንዳለፈች ነይ አልኳት። ቆም አለች። የስልክ ደብተሬን አወጣው። ቁጥሯን ጠይቄ መዘገብኩት። መክሊት የዚያው አካባቢ ሰው ነበረች። ውልደቷም እድገቷም እዚያ ነው። ከአያቷ ጋር ነበር የምትኖረው። ቤቷ የምናንጸው ህንጻ አጠገብ ነው። ዘግይታ መታም ሆነ አርፍዳ ወጥታ አታውቅም። የሥራ ሰው ናት። ስትሰራ ዕድሜ ልኳን መገኘት በምትፈልግበት ቦታ የተገኘችና ማድረግ የምትፈልገውን እያደረገች ያለች ይመስላል። ውልፍት የለም። እያወቅኳት ስሄድ ቀስ በቀስ ኃላፊነት ትጥልባት ጀመር። ደግሞም ታውቀኛለች። ፍንክንክ ብዬ እንደ ልጅ ፈንጥዝያ ሳበዛ አርሰናል ስንት አገባ ትለኛለች። ቆዝሜ ወደ ቀብር የሚደርስ አዛኝ ስመስል ደግሞ አዝናለሁ፣ ሁሌ ማሸነፍ የለም ትለኛለች። አንዳንዴ ደግሞ ቀኝ ጆሮዬ ላይ አንገቴ ስር አካባቢ ብጥቅ ብላ ያወጣች አካሌን እየነካካች ግራ ጆሮን ሳታስበላ እንዴት መጣ ትለኛለች። ቀኝ ጆሮዬ ላይ ያለው ምልክት በአንድ ማታ ኳስ ጨዋታ የተከታተልን አርሰናል ክለቤን ሲሰድብብኝ ከአንዱ ጋር ተጋጭቼ በእርግጥ ሞቅ ብሎን ነበር። በተፈጠረው ድብድብ ተጋጣሚን የፊት ጥርሱ ሳሳጣው እሱ ደግሞ ጆሮዬን ነክሶ የማርያም ጣት ጥፍሬ የምታክልን ስጋ ቦጭቅ ወስዶብኛል። ለመክሊት ይህንን ስለነገርኳት ስለ ኳስ አነሳው ማለት ቀኝ ጆሮዬ ላይ ትኩረታን ጣለች ማለት ነው። በፈገግታ የኔ ጣፋጭ። ስራ ላይ ውለን አምሽተን ከስራ ቦታችን ስንወጣ ቡና ጠጥተህ ትወጣለህ ትለኝና ወደ ቤታቸው እንድገባ ትጋብዘኛለች። እንደ አብዛኛው የወረዳችን ነዋሪ ቤታቸው ጭቃ ምድርግ ነው። ውስጥ ስትገባ ቤቱ በጋዜጣ ዙሪያውን ተለብዷል። አዲስ ዘመን፣ ሰርቶ አደር፣ የዛሬቱ ኢትዮጵያ፣ በሪሳ የሚሉ የጋዜጣ ስያሜዎች ጎላ ብሎ ይታያሉ።
እሺ ብዬ ተከትያት ቤቷ ስገባ ቤቷ የቤት ያህል ሆነ። እህቷም እህቴ ሆነች። ኤልሳ ነው ስሟ። ጸጥተኛና በእርጋታ ሁሉንም ነገር በጥንቃቄ ማከናወን የምትችል ናት። አያቷም ደስ የሚሉ ደርበብ ያሉ የመሳፍን ዘር የመሰሉ ሽበታም ናቸው። እናቷ ኮንትሮባንድ ነጋዴ ነበረች፣ ከአዲስ አበባ ድሬዳዋ። በአንድ ወቅት በሰባዎቹ መጀመሪያ በውትድርና ሙያ ኤርትራ የሄደው አባታቸው በጦርነቱ ከተሰዉ በኋላ እናት 2 ሴት ልጆቿን ለቁም ነገር ለማብቃት ራሷን ወደ ሥራ አለማስገባች። የመረጠችው ሥራም የኮንትሮባንድ ንግድን ነበር። ንግዱን በጀመረች በወሩ የጎረቤቷን ታዳጊ ልጅ ተከራየች። ልጁን የተከራየችው ከድሬ ወደ አዲስ አበባ ስትመጣ የሚሸጣቸውን ልብሶች ለብሶ እንዲያሳልፍላት ነበር። ደራርባ ካለበሰችው ኋላ አዲስ አበባ ስትደርስ ታስወልቀዋለች፣ ቲሸርትና የውስጥ ሱሪውን አስቀርታ። ለራሷም እንዲህ ታደርጋለች። ልጁን በዚህ መንገድ ስትጠቀምበት በምትኩ እሱ ደግሞ የትምህርት ቤት መገልገያ ቁሳቁሶች መግዣ ያገኛል ማለት ነው። ይህንን ታዳጊ ከየንብጤ እናቱ መስማትና መናገር ከተሳናት እናቱ የወሰደችው ጠቅሞኝ ልጥቀመው ብላ ነው ሐዘኔታ አድሮባት። ልጁ ውልደቱም እድገቱም ጎዳና ላይ የነበረ ታዳጊ ነው። እናትየው አንቺ ስለሆንሽ ነው እንጂ ልጄ ከዓይኔ እንድርቅ አልፈልግም ነበር አለች በምልክት ቋንቋ። ልጅ መከራየትና ለዚህ ኮንትሮባንድ ሥራ መጠቀም እሷ ባደገችበት አካባቢ አዲስ ነገር አይደለም። ሥራ እንደጀመረች ሲያውቁ ልጄን ተከራዩልኝ ብሎ የለመኗትን ብዙ ነበሩ። እንዳጋጣሚ ይህንን ታዳጊ በመከራ እናቱን አሳምና ወደ ድሬዳዋ ይዛው በሄደች ጊዜ በኢትዮጵያ የባቡር ጉዞ ታሪክ ከማይረሱ አሳዛኝ አደጋዎች መሃል የተፈጠረበት አጋጣሚ ሆነ። በዚህ ባቡር አደጋ ከባድ የአካል ጉዳት ከደረሰባቸው ተሳፋሪዎች መካከል አንዷ የመክሊት እናት ስትሆን የተከራየችው ልጅ ደግሞ ሕይወቱን አጣ። የመክሊት እናት ከወራት የሕክምና ቆይታ በኋላ ከከባድ ጉዳታ አገግማ ከሆስፒታል የምትወጣበት ቀን ሲናፈቅ እሷ ግን ከሆስፒታል ጠፋች። የት ትገኝ መነጋገሪያ ሆነ። ታማሚዋን ማንሰረቃት ተባለ። እግሬን ላፍታታ ብላ ከክፍሏ መውጣቷን አስታማሚ እናቷ ቢናገሩም በሆስፒታሉ አረንጓዴ መስክ ላይ እየተንሸራሸረች ቢሆን ነው ብሎ ገመቱ እንጂ ሌላ የጠረጠሩት ነገር አልነበረም። ኡኡ ተባለ። እናትም አባትም ለተለያቸው ሕፃናት ተለቀሰ። በኋላ አንድ ደብዳቤ ላከች። የራሴን ልጆች በሥርዓት እያሳደግኩ የዚያች ምስኪን እናት ልጅ መሞት ምክንያት መሆኔን ማሰብ ይከብደኛል። ጸጸቱን አልችለውም። አትፈልጉኝ፣ ከሀገር ወጥቻለሁ ይላል መልእክቱ ባጭሩ። በዚህም የተነሳ መክሊትና ኤልሳ በአያታቸው እጅ አድገው አሁን ደግሞ አያታቸውን እየጦሩ ነው። ቤተሰቡን ወድጀዋለሁ። ለእቴ ባል ለእኔ ደግሞ ወንድሜ ነህ ትለኛለች ኤልሳም። ነገሮች በምፈልጋቸው መንገድ ቀና ሆነው እየሄዱ ሳለ አንድ ቀን በሚስለመለም ዓይን እያየዋት መክሊትዬ ላግባሽ አልኳት። ፈንጥዛና ብድግ ብላ አክፋ ትስመኛለች ብዬ ስገምት እሷ ግንባሯን አኮፋትራ እኔ ከደባል ሱሰኛ ጋር ተዳብዬ መኖር አልፈልግም፣ ትዳሩን እንኳን ተው አለችኝ። ማን ነው ደባል ሱሰኛ? አልቅም፣ አላጭስ፣ አልሰክር። ኳሱስ? ከኳስ ውጭ ወሬ አለ? ምንም ነገር የምታብራራው ከኳስ ጋር አያይዘ ነው። ለሶስተኛ ጊዜ አብረን ያደረን ቀን ሃትሪክ ሰራን አይደል ያልከኝ? ሃትሪክን የማውቀው አንተ ስትናገረው ነው። ብንጋባ በምን ቋንቋ ነው የምናወራው? እናተወኝ ማለት አልኳት የምላትን እያውጠነጠንኩ። በቀኝ ጆሮ ላይ ያረፈብህ ማህተም ለምን እንደተደረገብህ መርሳት የለብህም። እኔም ስንት የሚረባ ነገር ባለበት ሀገር ኳስ አብዝቼ መውደድ መቻሌማ አንቺን አያሳጣኝም ብዬ ዛትኩ። በዚህም በዚያም ብዬ አግባብቻ ገባዋት። ወለደችልኝ። ወንድ ልጅ በወለደች በዓመቱ እኔው ራሴ መስራት የምትፈልጊውን አስበሽ ንገሪኝ አልኳት። ኑሯችን ያን ያህል አመርቂ አይደለም። እኔ ዋና የሚባሉ ኮንትራክተሮች ጠግበው ሲበሉ ትርፍራፊያቸውን የሚደርሰኝ። ካላገኙኝ አልጠጋቸውም። ሥራ ወደ እነሱ ካልሄደ እኔን አስታውሰው አይደውሉልኝም። እነሱ ልምድ አላቸው፣ አቅም አላቸው፣ ሰውም ገንዘብም የግብብነት ችሎታም አላቸው። ስለዚህ ሥራ መጀመሪያ ያለባት ቤት እንድትውል ባለመፈለጊ ብቻ ሳይሆን ወጥታ ስትገባ ትዳራችንን ትደጉመዋለች ብዬም ጭምር ነው። ሌላው ቢቀር ቢቀጥንም አንገት ነው ራስን ከቻለን ያዘፍናታል። ምን ብትሰራ ይሻላል? ሽንኩርት፣
ቲማቲምና ድንች መቸርቸር አይሆንም። ሳይኛ ሰፈር በርግጥ ችግሩ ወረዳ አቀፍ ነው። ስልክ የማስደወል አገልግሎት መስጫ ችግር አለ። የአካባቢው ሰው ሁሌም በዚህ ጉዳይ እንደተማረረ ነው። ሰው ከተማ እየኖረ እንዴት እንዲኖራል የማይል የለም። ደግሞ የድምጽ ቦታ ነው። ግርግር ቁርሱ ነው። ተላላፊውም ሰራተኛውም ቋሚ ነዋሪውም አስፓልቱን እንደሞሉት ነው። ስልክ ማስደወል ብትጀምሪስ አልኳት አንድ ቀን። ማለት በቃ ስልክሽን እያስደወልሽ ደቂቃሽን እየቆጠርሽ? የት ሆኜ? አንድ ቦታ ማዛ ሆቴል ፊት ለፊት ወይም ነጋ ዱቄት ፋብሪካ ፊት ለፊት ወይም ታክሲ ተራ አካባቢ ደስ ይለኛል። የስልክ ቀፎ ገዛሁላት። ስልኩን ማስቀመጫ ከፍ ያለ የባለጌ ወንበር ሰራሁላት። አስፈላጊ የሆነውን ሁሉ ጨራረስኩላት። ሰፊና ረጅም ዣንጥላ አቀረብኩላት። ወንበር ለምን ሐሩሩና ቁሩ ይፈራረቅባት? ስራዋን ስትጀምር ከዚህ ቀደም ይኑራት አይኑራት የማላውቀውን ችሎታዋን አየው። የደንበኞቿን ስልክ ቁጥሮች በቃሏ የመሸምደድ ብቃቷን። መክሊት ለሰፈርተኞቹ ብቻ ሳይሆን ለተላላፊ መንገደኛውም መድን ሆነች። ትንሽ ትልቁ ሁሉ ይመርቃታል። በጆሮዬ ሰምቻለሁ። ጠዋት 1 ሰዓት ማዛ ሆቴል ፊት ለፊት ናት። ማታ 2 ሰዓት ቤቷ ናት። ከስልክ ማስደወል ውጪ ሶፍት፣ ማስቲካና የመሳሰሉት ነገሮች ትሸጣለች። ሚዛን ታስመዝናለች። እህቷ ኤልሳ ደግሞ ቤቢን በመቆጣጠርና በመጠበቅ ትረዳናለች። በተደጋጋሚ በስልኳ የሚደውሉ አሉ። ዴብ፣ ጋሽ ሙላቱ፣ ማርታ፣ ጋሽ አጥላባቸው አዘውትሮ ከሚጎበኟት ደንበኞቿ መሃል የሚመደቡ ናቸው። የሚነግሯትን ቁጥሮች ነካክታ ስልኩን ትሰጣቸውና ፈንጠር ብላ ትቀመጣለች። ሚስጥር ላለመስማትና ደዋዮቹን ነፃ ማድረግ የፈለገች ይመስል። ሆኖም የሚሉትን ሁሉ ልቅም ማድረጋ ትሰማለች። ደዋዮቹ ትሰማናለች ብለው እንደማይገምቱ ታውቃለች። ግን ደዋዮቹ ብቻ ሳይሆን የሚደውሉላቸው ሰዎችም የቤተሰብን ያህል የምታውቃቸው ይመስላታል። ስማቸውን ስትሰማ ከደዋዮቹ ጋር የሚመላለሱትን ስታዳምጥ ቁርጭራጭ አረፍተ ነገሮቻቸውን ገጣጥማ አንድ ወጥ ታሪክ ለመስራት ትሞክራለች። ያ የምትሰራው ታሪክ አንዳንዱ ከሆነ በላይ አንዳንዱ ከሆነ በታች ሊሆኑ ይችላል። ያ ግድ አይሰጣትም። ግድ የሚሰጣት የደስታና የሐዘናቸው ተካፋይ ለመሆን ከኔ ምን ይጠበቃል ለሚለው ጥያቄ ምላሽ ለመስጠት መሞከሯ ነው። ሙከራዋን ደግሞ እኔና እሷ ብቻ ነን የምናውቀው። ዋናው ግን እግዚአብሔር ነው። ዴብ ይመጣል። እንደነገረችኝ ዴብ ዘናጭ ነው። እኔ አይቼው አላውቅም። ዘናጭ ብቻ ሳይሆን ሽቶ መቀባት የሚወድ፣ ነጭ ሸሚዝ መልበስ የሚያዘወትር፣ ያቀማጠሉት ቅምጥል አይነት ነው። ይመጣል። መክሊት እያወቀች እንዳላወቀች ሆና ምጥን ፈገግታ ለግሰው 015 ብላ ትጀምራለች። ይጨርስላታል ቁጥሩን። ፈንጠር ትላለች። ቀጥሎ ምን እንደሚያደርግ ታውቃለች። ይቅለሰለሳል፣ ይሽኮረመማል፣ ሴቶችን አቆላምጦ መጥራት ይቀጥላል። በአንድ ጊዜ እቆመበት ቦታ ሆኖ ለግማሽ ሰዓት ያህል አከታትሎ ያወራል። ከጀርባው ወረፋ ጠባቂ ኖራ አልኖረ ግድ የለውም። ማርቲ፣ ሄሉ፣ ሲሱ፣ ማፊ እነዚህ ጋር እያፈራረቀ ይደውላል። ማርቲ ወለላይ እንዴት ነው ዛሬ አመችሽም? ከሰዓት ሙች አስገራሚ ነገር እናደርጋለን። አለ አይደል ኮትሮ በተለየ በእናትሽ ስሞትብሽ ያቺ የምትወጃትን ከሺፍ ግርማ የተማርኳትን ቴላቴሊ ሰርቻ በላሻለሁ። ለዛሬ እንዴት? አይ አንቺ ደግሞ ምን ታካብጃለሽ? ሙች ዛሬ ብቻ ተይ። እሺ ካልመሰለሽ ምን ማድረግ እችላለሁ? በቃ ሰሞኑን ደውልልሻለሁ። ስልኩን ይዘጋዋል። ሌላ ቁጥር ይነካካል። ሌላ ቁጥር እየነካካ እንደሆነ ለመክሊት በምልክት እየጠቆማት ሄሎ ሄሊና የኔ ክሊዮፓትራ አፍንጫይ ስር መሆን እንዴት እንደናፈቀኝ። ይገርምሻል ትናንትና ማታ ሌሊት በህልሜ ምን እንዳየው ታውቂያለሽ? ይሄው ልነግርሽ አይደል? ሰንደል ተለኩሷል። ሰንደሉ አይታይም፣ ብቻ ጪሱ ቤቱ ሞልቶታል። ጪሱ ድርብርብ እያለ አይኔ እያየ አየር ላይ ይጋመዳል እንደ ጅማት ቀጥ። ከዚያ የሆነ ወንዝ ከስር ይፈሳል። ነጭ የለበሱ ወንድና ሴት ወንዙን መሻገር ፈልገው ግን ደግሞ መሻገሪያ አጥተው ቆመዋል። ትክ ብዬ አይቻቸዋለሁ። ወጣቶቹን አውቃቸዋለሁ። ገምቺ እነማን እንደሆኑ በይ ልንገርሽ። በቃ እኔና አንቺ ነን።
እውነት እቺ ቀን አትንጋልኝ። ከዚያስ ጪሱ ልልድ ሆኖ እየተነባበረ በፊታችን ተዘረጋ። ልንራመድበት ትርጉሙማ አውቀሽ ነው ገብቶሻል። ይህንማ በአካል አግኝቼ ለምን አልፈታልሽም? ዛሬ ከሰዓት ኋላ የሰርግ ጥሪ አለብኝ። ይኑርብሻ፣ ብትቀሪ ምን ችግር አለው? አክስቴ ናት። በቃ ሰሞኑ ደውልልሻለሁ። ስልኩን ይዘጋዋል። መክሊትን ይጠቅሳታል፣ ይገባታል። ሰዓቷን አይታ ማስታወሻ ደፍተሯ ላይ ምልክት ታኖራለች። እያፏጨ እንደ ቄንጠኛ ፒያኖ ተጫዋች ጣቶቹን እያስደነሰ የስልኩን ቁጥሮች ይነካካል። ማፊ ማረፊያዬ፣ እንዴት ነሽ የኔ ቆንጆ? አቤት መንፈቅ አለፈን እኮ። አንቺ ራስሽ ዴቪዬ የጠፋ ብለሽ አትፈልጊኝም? ወንዶች የምትፈልጉትን ካገኛችሁ ኋላ። ኧረ እኔ ስላገኘሁሽ አከበርኩሽ እንጂ። እውነቴን እኮ ነው። እማማ ትሙት ብዙ ጊዜ አስታውስሻለሁ፣ እክስሻለሁ። በደንብ አድርጌ እክስሻለሁ፣ በደንብ አድርጌ። አግብቻለሁ ነው ያልሽኝ? ሙች 3 ሳምንት። ታዲያ ምን ችግር አለው? አያልቅበት አይሟማበት። ባለጌ አንቺ ነሽ እንጂ ባለጌ። እንገናኝ ሲል በሌላ ተርጉመሽ ነው እንዴ? ምን ታካብጃለሽ? ኧረ ሰፋጣ። ኧረ አልደውልም። ይህም ሰይጣን አሳስቶኝ ነው። እየተነጫነጨ ስልኩን ጥርቅም። እንደገና ሌላ ሴት ጋር። መክሊት ማታ ቤቷ ትገባና አናሳዝንም ግን እንዲህ ሴት ልጅ መጫወቻ ስትሆን ካርታ እንደመምዘዝ ከአንዲት ሴት ጋር መተኛት ቀላል ሲያደርገው ጠዋት ተመርቶ ከሳት መርካቷ ለማስታወቂያው ትለኛለች። እኔ ጠይም ጣዖት አሉ አንዳንድ ዘመናዊ ነን ባዮች። ይህን ጊዜ ከውጭ አገር ዶላር የሚልክለት ቤተሰብ ይኖር ይሆናል። በዶላሩ ደግሞ ሲሆን እንዳየሽ ይሆንበታል። ራታችንን በልተን ወደ አልጋችን እናመራለን። ውበቷንና ሁኔታዋን እያየው ቤት አያያዟን፣ ሥራ ወዳድነቷን እየመዘንኩ ሳለ ውብ ዓለሜ ዝም ነው የሚባለው ብላ ጠየቀችኝ። ማለት ሴቶቹን ፈጃቸው እኮ። ባለፈው ሳራ ጋር ደወለ። ሳራ ችላ ብትለው ወይናው ጋር ደወለ። ከፋ ክፍለ ሀገር ላጎቷ ሰርግ ሄዳለች ብሎ ነገሩት። ማርታ ጋር ደወለ። ማርቲ ደግሞ የተፋውት መራቅ ሳይደርቅ በአስቸኳይ ተብሎ ነው ያላት ይመስል መጣችለት። እዚያው ማዛ ሆቴል እግረ መንገዱን አንዲት አስተናጋጅ እየጀነጀነ ነበር አሉ። ጠብቋት ተያይዞ ወደ ቤቱ አቅጣጫ ሲሄዱ አይቻዋለሁ። ተያቸው ባክሽ አልኳት፣ ድካሜን ለመቀነስ ጎኔን እያመቻቸው። አልጋችን የሽቦ ናት። ስንወጣባት ታረገርጋለች። ወደ ጎድጓዳ ናት። በጊዜ ካላስወጠርናት ትልቅ ገበቴ መምሰሉ አይቀርም። ትንሽ ቆይተን ስለ ቤቢ አወራን። ኤልሳ ከ5 ዓመት በፊት ኢህአዲግ አዲስ አበባን ሲቆጣጠር ያቋረጠችውን ትምህርት መቀጠል እንዳለባት ያመጣሁትን ሐሳብ ትወድልኛለች ብዬ ስጠብቅ እኔ ምለው ቤ እሺ እንደ ዲብ ያሉ ጩልሌዎች የሚያደርጉትን ነገር እያወቅኩ እንዳላወቅ መሆኔ ፈጣሪ እንደ ኃጢአት አይቆጥርብኝም? ጩልሌ ናቸው እኮ። ሴቶቹን እንደ ጫጩት ይናጠቋቸዋል። ስራቸው ያውጣቸው። እነሱማ ስራቸው ያወጣቸዋል። እኔስ በፈጣሪ አልቀጣበትም? ዝም እንደ ዘበት ራሴን አስተካክዬ የፊቴን አቅጣጫ በአብጀዲ ከተሰራው ኮርኒስ አንስቼና ወደ እሷ መልሼ ክንዴን ደረታው ላይ አሳረፍኩ። መክሊት ምርምር ላይ ወይም የሂሳብ ስሌት ላይ እንዳለ ሰው ትንንሽ አይኖቿን አጥብባ እኔ የምልህ ሴቶች ለምንድን ነው ብዙ ሴት የሚወደውን ወንድ የሚወዱት አለችኝ። ይህችን ጥያቄ ተቆጣው። እጄን ከደረቷ ላይ መንጨቅ አድርጌ አንስቼ የሌለ ነገር ነው የምታወሪው። እንደዚህ የሚሉትና የሚባሉን የሚያምኑት ወይ ጅሎች ናቸው ወይም ደግሞ ልጆች ናቸው አልኳት። አልነገርኳትም እንጂ ቀንቻለሁ። ዴብ ብዙ ሴት የሚወደው ወንድ ነው ብላ ካመነች ምኞቷ እስከ ዴብ አልጋ ጎትቶ እሷን የማያደርስበት ምን ምክንያት አለ? መቅናቴን ማሳወቁ ደግሞ ውርደትና ሽንፈት መሰለኝና አመናጨኳት። አፍሽን ዝጊ ልበላት አልላት። ሂጂና አንቺም ተጋደሚለት ልበላት አላደርገውም። ምን ሆናል? ያልጠበቀችው ቁጣዬ ፊቴን አልጋችንና መኝታ ክፍላችንን ሲቆጣጠረው ስታይ ግር አላት። አይኖቼን እሷን ላለማየት ከወዲያ ወዲያ አወናጨፍኳቸው። አንዲት በረሮ የመስጊያ በሩ እጀታ ላይ ወጥታ በዝግታ ታዘግማለች። 3 ትንኞች አምፖሉን እየዞሩት ሌባና ፖሊስ እንደመጫወት ይቃጣቸዋል። አንዲት ሸረሪት ኮርኒሱ ላይ ወጥታ በቅናቴ የምታሽሟጥጥ መሰለኝ። የማየው ነገር ሁሉ አስጠላኝ።
በቤት ውስጥ ያለኝን ሚና ያጣውና አባወራነቴን የተነጠቅኩ መሰለኝ። ከነዚህ ነፍሳት ከበረሯ ከትንኞቹና ከሸሪርቷ እኩል ቦታ ያልተሰጠኝ መሰለኝ። ቀናው። ጭራሽ ሴቶች ብዙ ሴት የሚወደውን ወንድ ለምንድነው የሚወዱት ትበለኝ? ሴቶች ለምንድነው ዘውድ ከሚጭንላቸው ወንድ ይልቅ እንደ አመድ ቡን የሚያደርጋቸውን የሚወዱት ልበላት? አይጥ ሞቷን ስትሻ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ አልኩ። ይህንን ተረትና ምሳሌ እንደማውቅም ያወቅኩት ዛሬ ነው። አይጥ፣ ድመት፣ አፍንጫ ምን ለማለት ነው? ኤዲሳን በዩ ማንን? ይህ ሴቶች ይወዱታል ምናምን የምትዩን ዘልዛላ የታውቂው? ብታውቂው እኮ ነው አንሶላ የሚጋፈፋቸውን የልጃገረዶችን ስም ሸምድደሽልኝ የምትመጪው። ኧረ እኔ እንጫወት ብዬ ነው። ምን ሆነብኛል? ታረጋጋኛለች ጸጉሬን እየደባበሰች። ጣቷ መቼም ጸበል ያፈልቃል። ጣቶቿን ወደ ጸጉሬ ስትሰድ እናትነት በውስጧ የሰረገ ስለሚመስለኝ እቀሰቅዛለሁ፣ ከቁጣ ይፈወሳለሁ። ያደረብኝ ሁሉ ተሰናምቶኝ ይሄዳል። ሆኖም በአንድ ጊዜ ከፍም ወደ በረዶ የመለወጥ ችሎታ የለኝም። እንጫወት ብዬ እንጂ እንጫወት ብዬ እየተጫወትን እኮ ነው። እህትሽ ኤልሳ ያቋረጠችውን ትምህርት ትቀጥል ስልሽ ሌላው ቢቀር የቀን ወይስ የማታ እንደማለት ቤቢ እኛ ኖርንለትም አንኖርንለትም ከኤልሳ ጋር ተግባብቶ እየኖረ ነው ስልሽ ደስ ይልልሽ ሲገባ አንቺ ግን እዚያው ነሽ። አሁንም ዴቭ ነው፣ አሁንም ዴቭ ነው። ዴቭ ዴቭ ዴቭ። ዛሬም እኔ ጋር መጥቶ ስለደወለና ሴቶቹ ስለሚያሳዝኑኝ እኮ ነው። እኔ ነኝ እሱ የምናሳዝነው። እኔ እኮ ቋሚ ስራ የለኝም፣ እንደነበርኩ ነው ያለሁት። ቀኑን ሙሉ አለቆቼ እንደ ጥገት ላም ሲያልውኝ ይውላሉ። ሺህ ላም አልቦ ሁሉም እንደ ድመት በገን ነው ሰፍሮ የሚሰጡኝ። ተነጫነጭኩ። ይሰማኛል ብዬ ያልጠበቅኩት ብሶት ተሰማኝ። ደግሞ ሌላ ቀን ጋሽ አጥላባቸው ግን አያሳዝኑም? ጠቅላላ ለአንድ ቀበሌ ገበሬ ማህበር ሊደውሉ ምንም አልቀራቸውም እኮ። ምን ሆነዋል? ስለማላውቃቸው ጋሽ አጥላባቸው ችግር መስማት ይጀምራለሁ። ያው የተለመደው ነው። በየቀኑ ስለብዙ ደዋዮቿና ስለብዙ ጋሺዎች ስለምትነግረኝ የተለመደው ነው ስትለኝ ይምታታብኛል። እንደገባው ሰው ሆኜ መስማት ፍላጎት አሳያታለሁ። ይህንን የምትነግረኝ ለቤቢ ዳይፐር እየቀየረች ነው። ለቤቢ ዳይፐር የምንቀይርለት መነጫነጩን ስንሰማ ነው። ከተነጫነጨ ወይ ርቦታል ወይ የገዛ ሽንቱ እያቃጠለው ነው። እኔም ቱምቡክ ቱምቡክ የሚል አገጩን እየነካካው ቁርጥ እኔን የመምሰሉ ነገር እየገረመኝ እናቴስ እኔን በልጅነቴ እንዴት ይሁን ትንከባከበኝ የነበረው ብዬ እያሰላሰልኩ በእኔ ልጅነት ዘመኔ ለአንድ የትምህርት ዘመን የሚከፈለው የገንዘብ መጠን ዛሬ አንድ ዳይፐር ያውም ተጠቅመንበት የምንወረውረው ቆሻሻ ማቆሪያ ብቻ የሚገዛ መሆኑ እየገረመኝ ሳለ ነው በጫወታችን መሃል ጋሽ አጥላባቸው የገቡት። መክሊት ቀጠለች። ልጃቸው እኮ ርስቶታል። እንደገባኝ ከሆነ ግን የአንድ ቀበሌ ገበሬ ማህበር አባላት ስሙን በክፉ አነሱት ጣሉት። ግድ የለውም። ለምንድን ነው ስሙን አንስቶ የሚጥሉት? በጣሰው የተነሳ ነው። ስለምን እያወራችሁ እንደሆነ አሁን ትዝ አለኝ። ጋሽ አጥላባቸው የሰሜን ሸዋ ሰው ናቸው። ውልደታቸውም እድገታቸውም ደነባ ነው። ደንዮ ደነበ የሚለው የዓለማየሁ እሸቴ ዘፈን እሳቸው ስለተወለዱበት አካባቢ የተዘፈነ ነው ተብሎ ይነገራል። ደነቤዎች ኃይለኝነትም አክራሪነትም አላቸው። ከምንም ነገር በላይ እንደኛ ለማተቡ ኗሪ ማን አለባይ ናቸው። እንደነሱ እምነት ሰውን ሰው ያደረገው 3 ነገር ብቻ ነው። ለማተብ መኖር፣ ለማተብ መኖርና ለማተብ መኖር። ከዕለታት ባንዱ ቀን ጋሽ አጥሌ የበኩር ልጃቸውን ወደ ገጠር ላኩት። እሳቸው መሄድ ሲገባቸው ሳይሄዱ የቀሩት ወገባቸው መንገድ የማይችል ሆኖ ነው። ዲስኮ ተንሸራተዋል ከተባሉ ኋላ ረጅም ርቀት አይሆንላቸውም። ስለሆነም ለእናታቸው ተስካር የሚሆን ገንዘብና ቁሳቁስ ሌሎችም ነገሮች ገዛዝተው ልጃቸውን ወደ ደነባ ላኩት። ልጃቸው ደነባ አስፓልት ደርሶ የተላከውን ዕቃ በቀን ሰራተኛ አሸክሞ ጥቂት ኪሎ ሜትሮችን በእግሩ እንደተጓዘው አጠማው። ወደ አንድ ቤት ተጠግቶ እምጠጣው ውሃ አላቸው። ሰዎቹም ማነ ወዴትነ የማንዘርነ ካሉት ኋላ እና ውሃ ነው የፈለከው ይሉታል። አዎ ይመልሳል። ውሃ ከምትጠጣ እንዲያው በባዶ ሆድ ከሚሆንብ እርጎ ብጤ ብትጠጣ አይሻልም አሉት። ተገኝቶ ነው በሚል ስሜት ግብዣውን ተቀበለ። ከዚያም በጣሳ ቀረበለት።
ጠጣ። በአባቱ ወገኖች ተኩራራ። ወርቅ የሆነ ሕዝብ ገራገር ውሃ ሲጠይቁት እርጎ የሚያቀብል አለ። ለከተሜ ጓደኞቹ እንዴት አድርጎ አስቦ እንደሚያወራላቸው አሰበ። አመስግኖም ወጣ። እርጎ ለጋሾቹም ግቢውን ለቆ እንደወጣ የጠጣበትን ጣሳ ወደ መጣበት ከመመለስ ይልቅ ወደ ግቢው መግቢያ በር አጠገብ በሚገኝ የእንጨት አጥር ላይ ሰቀሉት። ሰው ከዚያ ደጃፍ ሲያልፍ በተለይ የንግስ ቀን ዛፍ ቅጠሉ በሚያረግድበት ንፋስ አባራውን ሲያሽኮረምም ምዕመኑን እንዳያውክ በተገዘተበት መንደሩ በግርግር በሚዋብበት ክብረ በዓል አንዱ ይህ ጣሳ ምንድነው ብሎ ይጠይቃል። እነሱም ባለፈው ፍልሰታ የገባች ቀን የጋሽ አጥሌ ልጅ እርጎ የጠጣበት ነው ብሎ ይመልሳሉ። ጠያቂውም ውይ ብሎ ምን ነው አያ አጥሌ ትልቅ ሰው አይደሉም እንዴ? ምን ነው የክርስትና ሥርዓት አላስተማሩትም? ጠያቂው ራሱ ሳያውቀው እርጎን በፍልሰታ ጾም የጠጣው ይመስል ድፍንትፍ ይላል። በዚያ ጣሳ ደጅ ያለፈ ሁሉ ምንድነው ብሎ ይጠይቃል። ተመሳሳይ መልስ ይሰጠዋል። ጣሳው ካጥሩ ላይ አይወርድም። ዓመት 2 ዓመት የጋሽ አጥላባቸውን ልጅ ጉድ እንደዘገዘከ ዘመኑን ይፈጃል። መክሊትም አይገርሙም? እነሱ ሬዲዮ የላቸው፣ ጋዜጣ የላቸው። የማህበረሰቡን አባል የሚቆጡት የሚቀጡትና የሚቆጣጠሩት እንዲህ በማድረግ ነው። በጣሳው ይህን የመሰለ መረጃ ይለዋወጡበታል አለችኝ። ቀድሞውንስ ለምን ይፈትኑታል? እሱ የጠየቀው ውሃ፣ እነሱ እንዲጠጣው ተወቱት እርጎ። ለምን ይፈትኑታል? ካልፈተኑት እንዴት ያልፋል? እነሱ አንድ ሰው የኛ ነው የሚሉት እንደሚኖሩት ሲኖር ነው። ደነቢዎች ለደንባቸው ሲገዛ ጥንቅቅ ብሎ እነሱን መስሎ ሲኖር ነው የኛ ነው ብሎ የሚቀበሉት። ገባ? መግባቱን ገብቶኛል። ግን ዛሬ ደግሞ ጋሽ አጥሌ መጀመሪያ ጣሳውን እንደሰቀሉ ሰዎች ጋር ደወሉ። ቀጥለው የድሩ ዳኛቸው ጋር ደወሉ። ቀጥሎ እዚያው አግብታ የምትኖር እህታቸው ጋር ደወሉ። ማን ጋር አልደወሉ? የንስሐ አባታቸው ጋር፣ የቀበሌ ገበሬ ማህበሩ ሊቀመንበር ጋር፣ እዛ አቅራቢያቸው ገዳም አለ መሰለኝ የገዳሙ አበመኔት ጋር። የጋሽ አጥላባቸው የትውልድ ቀበሌ ገበሬ ማህበር ነዋሪ የሆኑትን ሰዎች ስም ዝርዝር አሳጨርስ